ሁለቱ ሲያቆሙ ሁላችንም እናዝናለን። ቴሪ ሄንሪ። ፈረንሳዊ የቀድሞ ተጫዋች ቴሪ ሄንሪ ሊዮኔል ሜሲና ክርስቲያኖ ሮናልዶን ማወዳደር እንደማይፈልግ ተናግሯል። ቴሪ ሄንሪ ሲናገርም ስለ ክርስቲያኖ ሮናልዶ እና ሊዮኔል ሜሲ ሲናገር ለእኔ ከእግር ኳስም በላይ ነው ብሏል። ካላቸው ቁጥር በላይ ያላቸው በትልቅ ደረጃ የመቆየት ችሎታ፣ ተመሳሳይ አቋም መቀጠላቸውና የሚሰሩበት መንገድ ይደንቀኛል። ቴሪ ሄንሪ። ሮናልዶ ወይስ ሜሲ ለሚለው ጥያቄ ያነሳው ቴሪ ሄንሪ እነዚህን ሁለት ታላቅ ተጫዋቾች ለምን ለማወዳደር እንሞክራለን ሲል ገልጿል። በሁለቱ እንዝናና ያለው ቴሪ ሄንሪ ምክንያቱም እነሱ መጫወት ሲያቆሙ ሁላችንም ሀዘን ይሰማናል ሲል ተናግሯል። አክሎም ጫማ ከሰቀሉ በኋላ እነሱ ማወዳደር አልፈልግም፣ ሮናልዶ ሜሲ አስፈልጎት ነበር፣ ሜሲም ሮናልዶ አስፈልጎት ነበር ብሏል። የአሜሪካ አየር መንገድ ስጦታ። የአሜሪካ አየር መንገድ ለዓለም ዋንጫው ለሚጓዙ መንገደኞች የተለያዩ ስጦታዎችን በመስጠት ላይ እንደሚገኝ ተዘግቧል። አየር መንገዱ በተለይም አሁን ላይ ከሎስ አንጀለስ ወደ ሲያትል ለሚሄዱ ሁሉም መንገደኞች የማሊያ ሽልማት እየሰጠ ይገኛል። የአሜሪካ አየር መንገድ ተጓዦች የሚቀመጡበትን ወንበር ላይ ማሊያውን አስቀድመው አዘጋጅተው ያስቀምጣሉ። አየር መንገዱ ለደንበኞቹ ከዓለም ዋንጫው ጋር ተያያዥ የሆኑ ሌሎች ስጦታዎችን እየሰጠ እንደሆነ ተናግሯል። ሰማያዊዎቹ በ2026 እና 27 የፕሪሚየር ሊግ የውድድር ዘመን ሙሉ መርሃ ግብር ይፋ ሆኗል። አሰልጣኝ ባቪ አንሶሎና የቀጠረው ቼልሲ የመጀመሪያ ጨዋታውን ከሜዳው ውጪ ከፉላም ጋር ያደርጋል። ቼልሲ 3ኛ ሳምንት ላይ ከአርሰናል ጋር የለንደን ደርቢ ጨዋታውን ያደርጋል። እንዲሁም 8ኛና 9ኛ መርሃ ግብር ላይ ከቶተናም እና ማንቸስተር ዩናይትድ ጋር በተከታታይ ይጫወታል። የፖርቹጋል መልበሻ ክፍል ስጋት። ፖርቹጋል የዓለም ዋንጫ የመጀመሪያ ጨዋታዋን 1-1 በሆነ አቻ ውጤት ማጠናቀቋ የሚታወስ ነው። ከጨዋታው በኋላ የብሔራዊ ቡድኑ አምበል ክርስቲያኖ ሮናልዶን ጨምሮ ሌሎች የቡድኑ አባላት ላይ ከፍተኛ ትችት ሲሰነዘር ቆይቷል። በጨዋታው ወቅት በአንድ አጋጣሚ ብሩኖ ፈርናንዴዝ ክርስቲያኖ ሮናልዶን ኳስ አላቀብለኝም በሚል ሲበሳጭ ታይቶ ነበር። ክርስቲያኖ ሮናልዶ እህት በበኩሏ ብሩኖ ፈርናንዴዝ የሚተች ጽሑፍ ኢንስታግራም ላይ ላይክ ማድረጓ አነጋጋሪ ሆኗል። የሮናልዶ እህት ድርጊቱ ፖርቹጋላዊ ብሔራዊ ቡድን መልበሻ ቤት ጥሩ ያልሆነ ድባብ እንዳይፈጥር ተሰግቷል። ጽሑፉ ፈርናንዴዝ ለሀገሩ ሲጫወት ሌላ ተጫዋች ይመስላል፣ ፖርቹጋል መሪ ስትፈልግ ከጨዋታው ጠፍቶ ኃላፊነቱን ወደ ሌሎች ያዙራል ይላል። የሮናልዶ እህት በራሷ ባሰራጨችው ጽሑፍ ደግሞ ፖርቹጋል ድልን ተዘርፋለች ያለች ሲሆን ጅማሯ ከባድ ቢሆንም መጨረሻው ያምራል ስትል ገልጻለች። ጆዋ ኔቬዝ እና የፍቅር አጋሩ ምን ገጠማቸው? የፖርቹጋሉ ብሔራዊ ቡድን የተወሰኑ ተጫዋቾችን ለሮናልዶ ኳስ አያቀብሉም በሚል ማህበራዊ ሚዲያ ላይ በደጋፊዎቹ ኢላማ ተደርገዋል። ከፍተኛ ተቃውሞ እያስተናገደ የሚገኘው ተጫዋቹ የቡድኑ አማካይ ጆዋ ኔቬዝ መሆኑ ተገልጿል። ተጫዋቹ በተለይም ስለ ክርስቲያኖ ሮናልዶ ከሰጠው አስተያየት በኋላ ተቃውሞ በርትቶበታል። ጆዋ ኔቬዝ በሰጠው አስተያየት ሮናልዶ ለፖርቹጋልና እግር ኳስ ያደረገውን እናውቃለን፣ ነገር ግን አሁን እዚህ ያለው ልክ እንደ እኛ ቡድኑን ሊረዳ ነው ብሎ ነበር። ተጫዋቹ በመጨረሻም የኢንስታግራም ልጠፋው ላይ 122,000 አስተያየቶች ሲሰጡ አብዛኞቹ ተቃውሞ ናቸው። በተጨማሪም የጆዋ ኔቬዝ የፍቅር አጋር በማህበራዊ ሚዲያ ላይ ከፍተኛ ተቃውሞ እየገጠማት መሆኑ ተዘግቧል። ፍቅረኛው የመጨረሻ ማህበራዊ ትስስር ገጽ ልጥፏን አስተያየት መስጫ እስከ ማጥፋት ደርሳለች። ብሩኖ ፈርናንዴዝ፣ ፔድሮ ኔቶ፣ ቪንታና እና ሌሎች ደጋፊዎች ኢላማ የተደረጉ ተጫዋቾች ናቸው። የአርሰናል የአመቱ ምርጥ ተጫዋች ታውቋል። የፕሪሚየር ሊጉ አሸናፊ የሰሜን ለንደኑ ክለብ አርሰናል የውድድር አመቱ ምርጥ ተጫዋቹን ይፋ አድርጓል። በዚህ መሰረት እንግሊዛዊው አማካይ ዴክላን ራይስ የአመቱ ምርጥ ተጫዋች በመባል ተመርጧል። ዴክላን ራይስ ለተከታታይ ሁለተኛ ጊዜ የአርሰናል ምርጡ ተጫዋች ሽልማት አሸንፏል። የመርሲሳይዱ ክለብ ሊቨርፑል አዲስ አሰልጣኝ አንቶኒ ኢራኦል ከኒውካስትል ጋር በሚያደርጉት ወሳኝ መርሃ ግብር ስራቸውን ይጀምራሉ። የ2024 እና 25 የውድድር ዘመን አሸናፊዎች ሊቨርፑል የመርሲሳይዱን ደርቢ ጨዋታ በ12ኛ ሳምንት ከሜዳቸው ውጪ ያደርጋሉ። በሌሎች ተጠባቂ መርሃ ግብሮች 6ኛ ሳምንት ከማንቸስተር ሲቲ ጋር፣ 9ኛ ሳምንት ከአርሰናል ጋር፣ 11ኛ ሳምንት ከማንቸስተር ዩናይትድ ጋር፣
12ኛ ሳምንት ከኤቨርተን እንዲሁም 14ኛ ሳምንት ላይ ቼልሲ በስተመጨረሻም በ16ኛ ሳምንት ላይ ከቶተንሃም ጋር ሊቨርፑል የውድድር ዓመቱ ሙሉ መርሃ ግብር ከላይ በምስሉ ተይዟል። የማንቸስተር ሲቲ የፕሪሚየር ሊግ የ26-27 የውድድር ዘመን ሙሉ መርሃ ግብሮች ታውቀዋል። በአዲስ አሰልጣኝ የሚቀርበው ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር በ4ኛ ሳምንት ይገናኛል። እንዲሁም ከሊቨርፑል ጋር በ6ኛ ሳምንት መርሃ ግብር ይገናኛሉ። ማንቸስተር ሲቲ ከአርሰናል ጋር የሚያደርገው ጨዋታ 12ኛ ሳምንት ላይ ይደረጋል። የማንቸስተር ሲቲ የፕሪሚየር ሊግ የ26-27 የውድድር ዘመን ሙሉ መርሃ ግብሮች ታውቀዋል። በአዲስ አሰልጣኝ የሚቀርበው ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር በ4ኛ ሳምንት ይገናኛል። እንዲሁም ከሊቨርፑል ጋር በ6ኛ ሳምንት መርሃ ግብር ይገናኛሉ። ማንቸስተር ሲቲ ከአርሰናል ጋር የሚያደርገው ጨዋታ 12ኛ ሳምንት ላይ ይደረጋል። በስህተት የሜሲ አባት ሞቷል ያለችው ጋዜጠኛ ስራዋን ለቀቀች። የአርጀንቲናው ተጫዋች ሊዮኔል ሜሲ ወላጅ አባት ጆርጅ ሜሲ ህመም እንዳጋጠማቸው ይታወቃል። አንድ አርጀንቲናዊት ጋዜጠኛ በስህተት የሊዮኔል ሜሲ ወላጅ አባት ህይወታቸው እንዳለፈ ዘግባ ነበር። ፍሎሬንስ ፔና የተባለችው ጋዜጠኛ በቀጥታ የቴሌቪዥን መስኮት የስህተት ዜናውን አየር ላይ አውላለች። ጋዜጠኛዋ አሁን ላይ ስራዋን የለቀቀች ሲሆን ቤተሰቡን በይፋ ይቅርታ ጠይቃለች። የቴሌቪዥን አቅራቢዋ የሊዮኔል ሜሲን ወላጅ እናት ማነጋገሯና ይቅርታዋን እንደተቀበለቻት ገልጻለች። የአርጀንቲናው ፕሬዚዳንት ሚሌ በሰጡት አስተያየት ሜሲን ስታጠቁ ሁሉንም የምታጠቁት ሲሉ ጽፈዋል። ፑሊሲች ከጨዋታ ውጭ ሆነ። የአሜሪካ ብሔራዊ ቡድን በምሽቱ ጨዋታ የወሳኝ ተጫዋቹን ግልጋሎት አያገኝም። በጨዋታው የብሔራዊ ቡድኑ አምበል ክርስቲያን ፑሊሲች በጉዳት ምክንያት አይሳተፍም። ተጫዋቹ በመጀመሪያው ጨዋታ በመጎዳቱ ምክንያት በእረፍት ሰዓት ተቀይሮ መውጣቱ አይዘነጋም። አሜሪካ ምሽት 4 ሰዓት ከአውስትራሊያ ጋር ጨዋታ ታደርጋለች። የ2026 እና 27 የፕሪሚየር ሊግ የውድድር ዘመን ሙሉ መርሃ ግብሮች በዛሬው ዕለት ታውቀዋል። የሻምፒየንስ ሊግ ተሳታፊው አስቶን ቪላ የመጀመሪያ ጨዋታውን ከብራይተን ጋር ያደርጋል። አስቶን ቪላ በሊጉ የሁለተኛ ሳምንት መርሃ ግብር ከአርሰናል ጋር ይጫወታል። በአሰልጣኝ ሮቤርቶ ዲ ዘርቢ የሚመራው ቶተንሃም የመጀመሪያ ጨዋታውን ከብሬንትፎርድ ያደርጋል። በርናማውዝ በበኩሉ የመጀመሪያ ጨዋታውን ከማንቸስተር ሲቲ ጋር ያደርጋል። ሙሉ መርሃ ግብሩ ከላይ ተያይዟል። ሞሮኮ ጠንካራ ቡድን ነው። ስቲቭ ክላርክ የስኮትላንድ ብሔራዊ ቡድን አሰልጣኝ ስቲቭ ክላርክ ሞሮኮ በጠንካራ ቡድን መሆኑን ገልጿል። በዓለም ላይ ካሉ ምርጥ 10 ቡድኖች አንዱ ነው የምንገጥመው ሲል አሰልጣኝ ስቲቭ ክላርክ ተናግሯል። በጨዋታው ስኮትላንድ ያነሰ ግምት የተሰጣት ቡድን መሆኗን የገለጹት አሰልጣኙ ይሄ ያለ ጫና እንድንጫወት ያደርገናል ብሏል።